Nagaan isiniif ta'u hordoftoota YouTube channel kiyyaa akkam jirtu nagaa keessanii salaamaችሁ ብዝት ይበልላችሁ ውድ የዩቲዩብ ተከታታዮች በጣም ነው የምወዳችሁ ትናፍቀኛላችሁ I miss you I love you so much ላይክ ያደረጋችሁ ኮሜንት ሰብስክራይብ ያደረጋችሁ ወዳችኋለሁ አሁንም ሰብስክራይብ ማድረግ እንዳትረሱ ዛሬ ግን እንነግራችሁ አንድ ነገር አለ ማለት ነው እሱ ምንድነው ፈዩ እንደዚህ ምናምን ፈታ ብለሽ ሞቅ ብለሽ ደመቅ ብለሽ እንደዚህ ለብሰሽ በቃ እንደዚህ አድርገሽ ምንድነው ይሄ ካላችሁ ምንድነው ነገሩ መሰራችሁ ባል ያላችሁ ማለት ነው ባል ያላችሁ ባላችሁ ቶሎ ቶሎ ወደ ቤት እንዲገባ በቃ ስራ ቦታ ሄዶ አንቺን እንድናፍቅ ወደ ቤቴ ይገባለሁ ቶሎ ብዬ እንድል እኔማ ውጭ አልቆይም ቶሎ መግባት ነው የምፈልገው እንድል እኔ ከስራ ውጪ ሌላ ቦታ አልፈልግም ቤቴ ደስ ይለኛል ቤቴ ገብቼ ከባለቤቴ ጋራ ከምስቴ ጋራ ማሳለፍ ደስ ይለኛል እንድል ከፈለጋችሁ ማለት ነው በቀላል ስራ በቀላል መንገድ ባላችሁ መጥመድ ከፈለጋችሁ ማለት ነው ልክ በቃ ባላችሁ ስገባ ስል መቼስ ደውላችሁ ትረዳላችሁ ደውላችሁ ከሱ ትሰማላችሁ በመሳ ሰዓት ትደውላላችሁ በቃ በቃ የሆነ ፕሮባቢሊቲ ካገኛችሁም ትደውላላችሁ ስገባ ስልም በስንት ሰዓት ነው የምትመጣ ዛሬ ትቆያለህ ወይስ እንዴት ነው ቶሎ ትመጣለህ ወይስ በስንት ሰዓት ነው የምትመጣ ብላችሁ መደወላችሁ አይቀርም ስለዚህ ደውላችሁ እሱ መምጣት ሲደርስ ማለት ነው ቤታችሁን አንድ ክላስም ትሁን ማለት ነው መቼስ ሁሉ አንድ ክላስ ውስጥ አይኖርም ቢያንስ ማለት ነው አትሊስት አንድ ክላስም ካላችሁ ያ ቤት ጸዳ አድርጋችሁ ፈታ አድርጋችሁ ቤቱን ራሳችሁን ፈታ ዘና አድርጋችሁ ዝንጥ ብላችሁ ሁሉ ነገር ሰርታችሁ ማለት ነው እንደዚህ እሱ ስመጣ ስል ቡና አፍልታችሁ ጨስጨስ አድርጋችሁ እኔ ባይዘው እኔ ጨስጨስ ማድረግ ደስ ይለኛል በቃ ማለት የሆነ ነገር ስለ ማድረግ ሳይሆን የሆነ ነገር በማሰብ ሳይሆን በቃ እንደዚህ ሲያምር ቤቱ በቃ ፈታ ስል ዝንጥ ስል ጨስጨስ ሲል በቃ ደስ ይለኛል እኔ እንደዚህ ነኝ ደስ ይለኛል ስለዚህ እኔን ደስ ያለኝ እናንተም ደስ
የሚላችሁ አላችሁ፣ የሚደብራችሁም አላችሁ። ስለዚህ በቃ ደስ የሚላችሁ ትወስዳላችሁ ማለት ነው ይሄንን ሀሳብ። ከደበራችሁ ደግሞ ሌላ አማራጭም አላችሁ። እናንተም አስባችሁ ሙዳችሁ ጋራ የሚሄድ በቃ እንደዛ ማድረግ ትችላላችሁ ማለት ነው። እኔ ግን ደስ የሚያሰኘኝ ይሄ በቃ ጥሩ ነው። ባልን መጥመድ ወደ ቤቱ ቶሎ ቶሎ እንዲገባ ለማድረግ፣ ውጭ እንዳይቆይ ለማድረግ፣ ቤቱን እንድናፍቅ ለማድረግ ይሆናል ብዬ ለራስም ያስቀመጥኩ ለፊውቸር ማለት ነው። ለፊውቸር ምን እንደዚህ ያደርጋለሁ ብዬ ያሰብኩት ይሄ ነው ማለት ነው። ይሄንን ደግሞ እናንተም እንድታደርጉ ከተመቻችሁ ነው ብዬ ነው እንደዚህ ሁኜ የመጣሁት እና ቤቱ ቶሎ ቶሎ እንዲገባ፣ ቤቱ እንድናፍቅ በቃ ዛሬማ ምስቴ እኔ ውጭ አልቆይም፣ ከስራ ሰዓት በኋላ ውጭ ደስ አይለኝም፣ ቤቴ ደስ ይለኛል፣ በቃ ቤቴ ገብቼ ደስ ይለኛል እንድል በቃ ወደ ቤቱ እንድሮጥ ከፈለጋችሁ መቼስ ባላችሁ ውጭ እንዲቆይ አትፈልጉም። መቼስ ከስራ ውጪ ባላችሁ ውጪ ቆይቶ እንዲመጣ አትፈልጉም። ስለዚህ እንደዚህ ያደርጋችሁ ቤቱን ዘናፏ ብትናደርጋችሁ ራሳችሁን በቃ ያላችሁበት ቦታ ያላችሁበት ነገር ላይ ሆናችሁ መቼስ አቅማችሁ ባላችሁ ያውቃል፣ እናንተም ታውቃላችሁ። በአቅማችሁ ነው የምትሰሩ። እንደዚህ ዘና ብላችሁ ጽዳታችሁን ጠብቃችሁ ፈታ ብላችሁ ቤቱ በቃ ደህና ሽታ እንዲኖረው አድርጋችሁ እናንተም ሽቶ ባይኖራችሁ እንኳን ዶድራንት ይኖራችኋል ብዬ አስባለሁ። ሽቶ እንኳን ባይኖራችሁ ዶድራንት አላችሁ። በቃ ሌላ ነገርም እንደዚህ ግሪስሊን አላችሁ። ይሄንን መቼስ ሊፕስቲክና እርሳስ ኩል ያጣ ሰው የለም። እኔም ከዚህ በላይ ምንም ሜካፕ ነገር የለኝም፣ አልቀባምም። ይሄሙ ራሱ በቃ ይሄንን አደርጋችሁ ጨስጨስ አደርጋችሁ ቴሌቪዥናችሁ ከፍታችሁ የምትወደውና ባላችሁ የሚወደው ቻናል ላይ አስቀምጣችሁ ፈታ ብላችሁ እሱ ስመጣ እንደዚህ ትጠብቃላችሁ። በቃ ሲመጣ ፊታችሁን ፈገግ አድርጋችሁ ትጠብቃላችሁ። ዋው ይላል፣ ደስ ይላል። ገና በሩን ከፍቶ ቤት ውስጥ ስገባ ደስ ይለዋል። የሆነ ስሜት የደስታ ስሜት ይሰማዋል ማለት ነው። ከዛም በኋላ ይለምዷል፣ ይሄንን ነገር ይለምዷል። መቼም ቢሆን እሱ ውጭ አይቆይም። ቤቴ ይላል። ጓደኞቹ ደግሞ ምንድነው አንተ ሁሉ ጊዜ ቤቴ የምትል ቤት ምን አለ ምናምን ይላሉ። እሱ ያለ ነገር እሱ ያውቃል። እንደዚህ ባህላችሁን መጥመድ ትችላላችሁ ነው የምላችሁ። ዩቲዩብን ሰብስክራይብ አድርጉልኝ። ወዳችኋለሁ። ሀሳባችሁን ስጡኝ። የማስተካክለው ነገር ካለ በኮመንት ስጡኝ። የወደዳችሁን እንደዚህ አይነትሽን ወደናል በሉኝ። እየጠላችሁ ደግሞ እንደዚህ አይነት እንዳታደርጊ ይሄ ይደብራል በሉኝ እና ፌስ ቱ ፌስ ኮመንት ደስ ይላል። ወዳችኋለሁ። ባይ